ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ በዘጋቢ ሚዲያ ተዘጋጅቶ በመረጃ ቴሌቪዥን የሚቀርብላችሁ ዕለታዊ ዜና ዝግጅታችን ነው። ከዜናዎቹ ጋር እኔ ኢየሩሳሌም መኮንን አብሬያችሁ ቆይታ አደርጋለሁ። በቅድሚያም አበይት መረጃዎቹን በማስደመጥ እንጀምራለን። የአገዛዙ ጦር የሰራዊት አባላት ከነሙሉ ትጥቃቸው ሚኒሊክ ዕዝን ተቀላቀሉ። በአማራ ክልል ጦርነቱ ተባብሶ እንደቀጠለ ነው። በአንድ ሳምንት ውስጥ ከ64 በላይ ወረዳዎች ላይ ከባድ ውጊያ መካሄዱን ያመላከተ ሪፖርት ይፋ ሆኗል። የፋኖ ክፍለ ጦር ጥልቅ ግምገማ በማካሄድ የአመራር ሪፎርም ማጠናቀቁን አስታወቀ። የአገዛዙ በሀገር ውስጥ የተጀመረው አውዳሚ የድሮን ጥቃት ወደ ጎረቤት ሀገር ሱዳን መሻገሩ ተጋለጠ። በአማራ ክልል በተለያዩ ዞኖች ውስጥ በችግርና በከፋ ስቃይ ውስጥ የሚገኙ የሀገር ውስጥ ተፈናቃዮችን አሳዛኝ የኑሮ ሁኔታ አገዛዙ ለራሱ የፖለቲካ ስልጣን ማራዘሚያ ቁማር መጠቀሙ ተጠቆመ። የባህር ዳር ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ በአገዛዙ የጸጥታ ኃይሎች በኃይል ተገታ። የትግራይ ክልል ምክር ቤት ተቃውሞን በወንጀል የሚያስጠይቅና ወደ ኋላ ተመልሶ የሚሰራ አወዛጋቢ ረቂቅ አዋጅ ማዘጋጀቱ ታወቀ። በጎረቤት ሀገር ኬንያ ሌላ ተቃውሞ መቀስቀሱ ተሰምቷል። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስናልፍ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር የተሃድሶ ፕሮግራም ማካሄዱን አስታውቀዋል። አንጋፋው አጼ ይኩኖ አምላክ ክፍለ ጦር የተሰጠውን ድርጅታዊ ግዳጅ በስኬት አጠናቆ ከተመለሰ በኋላ ሰፊ የተሃድሶ መርሃ ግብር ማካሄዱን ለማወቅ ተችሏል። በዚህ የተሃድሶ መርሃ ግብር ላይ የአማራ ፋኖ ብሔራዊ ንቅናቄ አመራር፣ የሸዋ ጠቅላይ ግዛት አሳምነው ዕዝ አመራሮች፣ የአጼ ዘርዓ ያዕቆብ ኮር አመራሮችና የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት ወቅታዊ ዝግጅትንና ቀጣይ የትግል አቅጣጫዎችን በተመለከተ ግምገማና ውይይት ተደርጓል። ክፍለ ጦሩ በቅርቡ አገዛዙ ያካሄደውን የጨረባ ምርጫ ለማስፈጸም የተሸረቡ ሴራዎችን ለማክሸፍ በተለያዩ ግንባሮች በቆራጥነት በመሰማራት ህዝባዊና ድርጅታዊ ግዴታውን በላቀ ድል መወጣቱን በውይይቱ ላይ የተነሳ ሲሆን ክፍለ ጦሩ ከመቼውም በላይ ራሱን በማሻሻል ድርጅታዊ ተልእኮዎችን በመቀበልና ግዳጅን በመወጣት ለወጣለት ለአማራ ህዝብ በቁርጠኝነት የቆመና አርአያ መሆን የሚችል ግዙፍና ጠንካራ እንዲሁም ልበ ሙሉ ጦር ነው ሲሉ የክፍለ ጦሩ ዋና መሪ አርበኛ አቡሽ ገልጸዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዋና ዘመቻ መምሪያ ኃላፊ አርበኛ አሳልፍ ደስታ ቀጭን በበኩላቸው ክፍለ ጦሩ ልክ እንደ አማራ የጽናት ምልክት ነው ብለዋል። በተጨማሪም የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የሀብት አሰባሰብ መምሪያ ኃላፊ አርበኛ አበበ ጸጋዬ በንግግራቸው ክፍለ ጦሩ ልክ እንደ አጼ ይኩኖ አምላክ ታማኝ ነው ሲሉ አሞካሽተውታል። በፕሮግራሙ ማጠቃለያ ላይ ክፍለ ጦሩ ባደረገው በዚህ የተሃድሶ መድረክ ይበልጥ ተጠናክሮና ተደራጅቶ በመምጣት የአማራ ህዝብና የትግሉ ሰማዕታት የጣሉበትን አደራ ለመወጣት በቀጣይ ማንኛውንም አይነት የድርጅት ግዳጆችን ለመወጣት ሙሉ በሙሉ ዝግጁነቱን አረጋግጧል። በወሎ ቤት አማራ ምዕራብ ወሎ ግንባሮች በተካሄዱ ወታደራዊ ውጊያዎች ሳቢያ በአገዛዙ መከላከያ ኃይል ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ መድረሱ ተሰምተዋል። ውጊያውን ተከትሎም ከ11ኛ ዕዝ 104ኛ ኮር ስር ከሚገኘው 9ኛ ክፍለ ጦር የተውጣጡ የሰራዊት አባላት ከነሙሉ ትጥቃቸው ወደ ሚኒሊክ ዕዝ መቀላቀላቸው ታውቋል። ይህ ክስተት የተሰማው አገዛዙ በአካባቢው እያካሄደ ባለውና በርካቶች የማደናገሪያ ምርጫ ሲሉ በሚጠሩት የፖለቲካ እንቅስቃሴ ሰበብ ወታደራዊ ውጥረቱ በከረረበትና ጦርነቱ በሰፋበት ወቅት ነው። ከቀደሙት ከባድ ውጊያዎች በኋላ በትናንትናው ዕለት ማለትም ሰኔ 1 ቀን 2018 ዓ.ም የከባድ መሳሪያ ዲሽቃ ተኳሹን ጨምሮ 5 የመከላከያ ሰራዊት አባላት ሙሉ ወታደራዊ ትጥቃቸውን ይዘው የወሎ ቤት አማራ ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ስር ወደሚገኘው አትሮንስ ሻለቃ በሰላም መግባታቸውን ከውስጥ መረጃዎች ማረጋገጥ ተችሏል። የአገዛዙ ከፍተኛ ወታደራዊ መዋቅር ውስጥ የሚታየው ይህ የአባላት ፍልሰትና ትጥቅ ይዞ የመውጣት እርምጃ በአሁኑ ወቅት በግንባር ላይ ባሉ ሰራዊቶች ዘንድ ያለውን የሞራል መውረድና የጦርነቱን አስከፊነት በግልጽ የሚያሳይ መሆኑን የቅርብ ታዛቢዎችና ወታደራዊ ተንታኞች በስፋት እየገለጹት ይገኛሉ። የሚኒሊክ ዕዝ የ105ኛ የኮር አመራርና ክፍለ ጦር አዛዦች እነዚህን ከአገዛዙ ሰራዊት የወጡትን አባላት በአትሮንስ ሻለቃ ወታደራዊ ሰፈር ውስጥ ደማቅ አቀባበል እንዳደረጉላቸው ታውቋል። አባልነታቸውን የለወጡት እነዚህ የሰራዊት አባላት በሰጡት ቃል መሰረት አሁን ያለውን የብልጽግና ስርዓት ፖሊሲና አካሄድ ሙሉ በሙሉ በመጸየፋቸውና በህዝብ ላይ እየተከፈተ ያለውን ጦርነት ማየት ባለመፈለጋቸው ምክንያት ይህንን ውሳኔ ለመወሰን እንደተገደዱ አስረድተዋል።
ካምፑን ከተቀላቀሉ በኋላም የፋኖ መዋቅሮች እያደረጉላቸው ስላለው ሰብአዊ እንክብካቤ የጦርነቱ ሰለባ ከመሆን መትረፋቸውና የገጠማቸውን የወንድማማችነት አቀራረብ እጅግ መገረማቸውን ገልጸዋል። በመሆኑም አሁንም ቢሆን በአገዛዙ ስር የሚገኙና የጥቂት ባለስልጣናት ወንበርና ስልጣን ለማስጠበቅ ሲሉ ብቻ በማይመለከታቸው አውዳሚ ጦርነት ውስጥ የማይተካ ውድ ህይወታቸውን በከንቱ እየገበሩ ያሉ የሰራዊት ጓዶቻቸው በአስቸኳይ ቆም ብለው ሊያስቡ እንደሚገባ አሳስበዋል። በየቀጠናው የሚገኙ የመከላከያ አባላት ህይወታቸውን ለማዳን ሲሉ በአቅራቢያቸው ወደሚገኝ የፋኖ ህዝባዊ አደረጃጀት በመምጣት በሰላም እጃቸውን እንዲሰጡና ውጊያውን እንዲያቆሙ ጥሪያቸውንም አስተላልፈዋል። የ105ኛ ኮር የህዝብ ግንኙነት መምሪያ ባወጣው መግለጫ መሰረት በግንባር ላይ ከሚደረገው ቀጥተኛ ወታደራዊ ውጊያና መብረቃዊ ጥቃቶች ጎን ለጎን ሰራዊቱን በማስረዳትና እውነታውን በማስገንዘብ በኩል ሰፊ ስኬቶች እየተመዘገቡ መሆኑን ጠቁመዋል። አገዛዙ የሚያካሂደው የኃይል እርምጃና የፖለቲካ ማደናገሪያ በህዝብና በራሱ ሰራዊት ዘንድ ተቀባይነት እያጣ መምጣቱ ወታደራዊ መፍረስን እያስከተለ መሆኑንም ይኸው መግለጫ ያስረዳል። ይህ በእንዲህ እንዳለ መዳረሻው ሙሉ ነጻነትና ፍትህ የሆነው የአማራ ህዝብ የህልውና ተጋድሎና መብትን የማስከበር እንቅስቃሴ ከመቼውም ጊዜ በላይ ተጠናክሮ እንደሚቀጥል የአካባቢው አስተባባሪዎች ገልጸዋል። በተባበረ ክንድና በህዝባዊ ድጋፍ የሚደረገው ይህ ጦርነት የአገዛዙን ወታደራዊና አስተዳደራዊ መዋቅሮች እያዳከመ መሆኑን የሚያሳዩ በርካታ ማስረጃዎች እየወጡ ባሉበት ወቅት ዛሬ ሰኔ 2 ቀን 2018 ዓ.ም የአፋብን ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ መረጃ ይህንኑ በተጨባጭ ያረጋገጠ ሆኗል። በአማራ ክልል የተለያዩ አካባቢዎች በፋኖ ህዝባዊ ኃይልና በአገዛዙ ጥምር ጦር መካከል የሚደረገው ውጊያ በከፍተኛ ደረጃ እየተባባሰ መምጣቱን ያመላከተ አዲስ ሪፖርት ይፋ ሆኗል። ባለፈው አንድ ዓመት ብቻ ከ64 በላይ ወረዳዎችና የከተማ አስተዳደሮች የጦርነት ቀጠና መሆናቸው ተረጋግጧል። የአማራ ማህበር በአሜሪካ ያወጣውን ሳምንታዊ ሪፖርትና መረጃ መሰረት እንደ ኢሮፓያን አቆጣጠር ከጁን 1 እስከ ጁን 7 ቀን 2026 ዓ.ም ባሉት ቀናት ውስጥ በክልሉ ስር በሚገኙ 12 የዞን አስተዳደሮች ማለትም በሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ሰሜን ጎጃም፣ ባህር ዳር፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደርና ሰሜን ጎንደር ዞኖች ውስጥ መጠነ ሰፊ ወታደራዊ ግጥሚያ ተመዝግበዋል። ፋኖች በአካባቢው የምርጫ ዝግጅት ሰበብ ተሰማርቶ በሚገኘው የአገዛዙ ጦር ላይ ኦፕሬሽን አንሻ ሰይድ በሚል ስያሜ የጀመሩትን የተቀናጀ የማጥቃት እርምጃ አጠናክረው የቀጠሉ ሲሆን የዚህ ጦርነት ተጽዕኖም ከአማራ ክልል ውጪ ምስራቅ አርሲና ሰሜን ሸዋ ዞኖች ድረስ መስፋፋቱ ታውቋል። በዚሁ ሳምንት ውስጥ ብቻ በሐይቅ፣ አምባሰል፣ እነማይ፣ ደንበጫ ዙሪያ፣ ዳንግላ፣ ደቡብ ሜጫ፣ ደቡብ አቸፈርና አንዳቤት ወረዳዎች ውስጥ በአገዛዙ ወታደሮች በተሰነዘሩ ጥቃቶች ሳቢያ ከፍተኛ ቁጥር ያለው የንጹሃን ዜጎች ህይወት መጥፋቱና የአካል ጉዳት መድረሱ ታውቋል። በተጨማሪም በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ ውስጥ የሚኖሩ ብሔረ አማራ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ ያነጣጠረ ጥቃት ተፈጽሟል። የአገዛዙ የደህንነት መዋቅር የዜጎችን ደህንነት ከመጠበቅ ይልቅ በጦርነቱ ምክንያት የሚነሱ ተቃውሞዎችን ለማፈን በሚደረገው ጥረት በባህር ዳር ከተማ የሰዎችን እገታና መዋቅራዊ አስገዳጅ ስወራ እርምጃዎችን እየወሰደ መሆኑን በማስረጃነት ተያይዟል። የአገዛዙ ጦር በግንባር ላይ የገጠሙትን ወታደራዊ ሽንፈቶች ለመቀልበስ በሚያደርገው ጥረት በመኖሪያ መንደሮችና በከተሞች ላይ የድሮን ጥቃቶችን በስፋት መጠቀም መጀመሩ ታውቋል። በዚህም መሰረት በሰሜን ሸዋ ጣርማበር፣ በሰሜን ጎጃም ደቡብ ሜጫና በደቡብ ጎንደር ደብረ ታቦር ከተማ ወረዳዎች ውስጥ የድሮን ጥቃቶች የተፈጸሙ ሲሆን እነዚህ የአየር ላይ ጥቃቶች ወታደራዊ ባልሆኑ ሰብአዊ ይዞታዎች ላይ ከፍተኛ ውድመት ማስከተላቸው ተገልጿል። በአገዛዙ ጦር የሚፈጸሙት እነዚህ የድሮን ድብደባዎችና የከባድ መሳሪያ አጠቃቀሞች አገዛዙ በህዝብ ላይ የከፈተውን አውዳሚ ጦርነት በተጨባጭ የሚያሳዩ ናቸው ሲሉ የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። ይህ በእንዲህ እንዳለ የፋኖ አደረጃጀቶች የአገዛዙን ወታደራዊ እንቅስቃሴ ለመግታትና የንጹሃንን ህይወት ለመታደግ የሚያደርጉት የመከላከል ውጊያ በተለያዩ ግንባሮች መቀጠሉ ተረጋግጧል። የአጼ አምደ ጽዮን ኮር ምኒልክ ክፍለ ጦር ጥልቅ ግምገማ በማካሄድ የአመራር ሪፎርም ማጠናቀቁን አስታወቀ። በአፋብን ሸዋ ጠቅላይ ግዛት በአሳምነው ዕዝ ስር የሚንቀሳቀሰው የአጼ አምደ ጽዮን ኮር ምኒልክ ክፍለ ጦር ትናንት ባካሄደው ልዩ መርሃ ግብር የውስጥ አሰራሩን የሚገመግም ጥልቅ ስብሰባ አድርጓል። በዚህ ስብሰባ ላይ ክፍለ ጦሩ ያለፉትን ወታደራዊ እንቅስቃሴዎች የመገምገም ስራ የሰራ ሲሆን ለሚቀጥሉት ድርጅታዊ ግዳጆችና በአካባቢው ለተከሰተው ጦርነት ይበልጥ ዝግጁ ለመሆን የሚያስችለውን የአመራር ሪፎርም በተሳካ ሁኔታ ማጠናቀቁን ህዝብ ግንኙነት ክፍሉ በይፋ ገልጿል። በርካታ ግዙፍ ክፍለ ጦሮችን በውስጡ አቅፎ የያዘው የአጼ አምደ ጽዮን ኮር ከዚህ ቀደም የነበሩትን ጠንካራና ውጤታማ የአሰራር ልምዶች ይበልጥ በማጠናከር የነበሩትን ክፍተቶች በሂደት በማረም ላይ ይገኛል።
አሁን በአመራር ደረጃ የተደረገው ይኸው መዋቅራዊ ማሻሻያ ክፍለ ጦሩን በተደራጀና በተቀናጀ ዘመናዊ በሆነ መልኩ ለማጠናከር እየተከናወነ ያለ ሰፊ የስትራቴጂክ ስራ አካል እንደሆነ በስብሰባው ወቅት በስፋት ተብራርቷል። በዚሁ የሪፎርም መርሃ ግብር ላይ የአመራሮች የቃል ኪዳን ስነ ስርዓት የተከናወነ ሲሆን በአዲሱ መዋቅር መሰረት የተመደቡት የክፍለ ጦሩ መሪዎች የተጣለባቸውን ከፍተኛ ህዝባዊ ኃላፊነት በብቃት በታማኝነትና በኃላፊነት ስሜት ለመወጣት በሰራዊቱ ፊት ቃላቸውን ሰጥተዋል። የአመራር አባላቱ የድርጅቱን ህግ በጥብቅ በመከተል እንደሚሰሩና የአገዛዙን ወታደራዊ እንቅስቃሴዎች ለመግታት የሚደረገውን ውጊያ በላቀ ስልት እንደሚመሩ ማረጋገጣቸው በመረጃው ተገልጿል። የክፍለ ጦሩ አባላት በበኩላቸው ለአዲሶቹ መሪዎቻቸው አስፈላጊውን ህጋዊና ወታደራዊ ታዛዥነት እንደሚያሳዩና የተሰጣቸውን ትዕዛዝ በተግባር እንደሚተረጉሙ ቃል ገብተዋል። ከተቋሙ ህግጋትና ደንቦች ባሻገር አገዛዙ በህዝብ ላይ እያደረሰ ያለውን በደል ለመከላከልና ለህዝባቸው ደህንነትና ህልውና በቁርጠኝነት እንደሚታገሉም ገልጸዋል። ይህ ባሳምነው እዝ የተከናወነው የአመራር ሪፎርም የክፍለ ጦሩን የውስጥ አሰራር ብቃት፣ የክፍሎች ቅንጅትና የተዋጊነት ዝግጁነት ወደ ላቀ ደረጃ እንደሚያሸጋግረው የታመነበት ሲሆን የአገዛዙን ወታደራዊ መዋቅር ለመጋፈጥ ትልቅ አቅም እንደሚፈጥር ተገልጿል። የአፋብን አሳምነው እዝ ህዝብ ግንኙነት መምሪያ ባወጣው መረጃ መሰረት ይህ አይነቱ ራስን የማጠናከር እርምጃ በአካባቢው ለሚደረገው የነጻነት ጦርነት መሳካትና የአገዛዙን የተሳሳቱ ፖሊሲዎች በተጨባጭ ለማጋለጥ የሚረዳ መሆኑን የፋኖ ህዝብ ግንኙነት ክፍል ገልጿል። አደረጃጀቱ በአሁኑ ወቅት በአገዛዙ ጦር ላይ የተመዘገቡ ያሉትን ድሎች ይበልጥ ለማስቀጠልና በግንባር ላይ የሚደረጉ ውጊያዎችን በተሻለ የእዝ ሰንሰለት ለመምራት ያስችለዋል ተብሎ ይጠበቃል። ይህ የሪፎርም ዜና የአካባቢውን ህዝባዊ መዋቅር ይበልጥ ያጠናከረና በአገዛዙ የጦር መዋቅር ላይ ስነ ልቦናዊ ጫና የሚያሳድር መሆኑን የቅርብ ወታደራዊ ታዛቢዎች በስፋት እየገለጹት ይገኛሉ። የብልጽግና ስርዓት በሀገር ውስጥ እያካሄደ ያለው አውዳሚ የድሮን ጥቃት ወደ ጎረቤት ሀገር ሱዳን መሻገሩ ተጋለጠ። በራሱ ሀገር ዜጎች ላይ ለዓመታት አውዳሚ የጦር መሳሪያዎችን ሲጠቀም የቆየው የብልጽግና አገዛዝ አሁን ላይ የውስጥ ቀውሱን ወደ ውጪ በመላክ በምስራቅ አፍሪካ ቀጠና ላይ ግልጽ የሆነ ወታደራዊ ጣልቃ ገብነት እያደረገ መሆኑ ይፋ ሆኗል። ዛሬ ሰኔ 2 ቀን 2018 ዓ.ም ይፋ የሆኑ የዓለም አቀፍ የደህንነት መረጃዎች እንደሚያረጋግጡት አገዛዙ ከተባበሩት አረብ ኤምሬትስ ጋር በመተባበር ለሱዳኑ ፈጣን ድጋፍ ኃይል ወይም RSF ሚሊሻ የስትራቴጂና የቴክኖሎጂ ድጋፍ እየሰጠ ይገኛል። ይህ በአገዛዙ የሚደገፈው አማጺ ቡድን በሱዳን ዋና ከተማ ካርቱምና በኦምዱርማን ከተሞች ላይ በድሮን የታገዘ መጠነ ሰፊ ጥቃት መፈጸሙ የአገዛዙ አጥፊ እጅ ከሀገር አልፎ ቀጠናዊ ሰላምን ወደ ማደፍረስ መሸጋገሩን ያሳያል። ይህ እርምጃ አገዛዙ በራሱ መከላከያ ኃይል ውስጥ ያለውን መዋቅራዊ መዳከም ለመሸፈንና በቀጠናው አዳዲስ የፖለቲካ አጋሮችን ለማፍራት የሚጠቀምበት አደገኛ ቁማር መሆኑን የቅርብ ዲፕሎማሲያዊ ምንጮች እየገለጹ ይገኛሉ። አገዛዙ በአማራ ክልል በሚገኙ ከተሞችና ሰላማዊ መንደሮች ላይ ህዝብን ለመጨፍጨፍና የፋኖን ህዝባዊ እንቅስቃሴ ለመግታት ሲጠቀምበት የነበረውን የድሮን ጥቃት ስልት አሁን ላይ በሱዳን ምድር ለሚንቀሳቀሰው ታጣቂ ቡድን ማስተላለፉ በሰፊው ተረጋግጧል። በካርቱም የተፈጸመው ይኸው በሰው አልባ አውሮፕላን የታገዘው አውዳሚ ውጊያ በሺዎች የሚቆጠሩ ንጹሃን ሱዳናውያን ለስደት ለአካል ጉዳትና ለሞት የዳረገ ሲሆን የከተማዋን መሰረተ ልማቶችም ወደ ፍርስራሽነት ቀይሯቸዋል። አገዛዙ በራሱ ሀገር ውስጥ ህግና ስርዓትን ማስከበር ተስኖት በየግንባሩ ወታደራዊ ሽንፈትን እየተጋተ ባለበት በዚህ ወሳኝ ወቅት የጎረቤት ሀገርን የእርስ በርስ ጦርነት የሚያባብሱ የድሮን ጥቃቶች ውስጥ እጁን ማስገባቱ እጅግ አሳሳቢ የውጭ ፖሊሲ ውድቀት መኖሩን ያሳያል። ይህ አይነቱ ሚስጥራዊ ወታደራዊ ትብብር አገዛዙ ለዓለም አቀፍ ህግጋትና ቀጠናዊ መረጋጋት ቅንጣት ታህል ክብር እንደሌለው በተጨባጭ የሚያስረዳ ጠንካራ ማስረጃ ሆኖም ቀርቧል። ይህ በእንዲህ እንዳለ በሀገር ውስጥ የሚንቀሳቀሱ የነጻነት ኃይሎችና የፖለቲካ ተንታኞች እንደሚሉት የአገዛዙ የድሮን ቴክኖሎጂ ሽያጭና ድጋፍ በሀገር ውስጥ የሚደረገውን የህልውና ተጋድሎ ወደ ላቀ ደረጃ የሚያሸጋግር ነው። አገዛዙ የሀገሪቱን ውስን ሀብትና የህዝብ ጥሪት ለቀጠናዊ ጦርነት ማገዶነትና ለታጣቂ ሚሊሻዎች ማስታጠቂያነት እያባከነ መሆኑን ይፋ የሆኑ መረጃዎች ያጋልጣሉ። በሱዳን ምድር የተፈጸመው የድሮን ጥቃት በአገዛዙ ላይ ዓለም አቀፍ ዲፕሎማሲያዊ ጫናዎችን እያበረታታ ሲሆን በውስጥ በኩል ደግሞ ህዝባዊ እምቢተኝነቱን የፋኖን ወታደራዊ እርምጃዎች ይበልጥ የሚያጠናክር ሆኗል። በአጠቃላይ አገዛዙ ከሀገር አልፎ በቀጠናው ላይ የከፈተው የድሮን ጦርነትና ጣልቃ ገብነት የስርዓቱን የመጨረሻ መፈረካከስ የሚያፋጥንና የነጻነት ኃይሎች በጋራ በመቆም አምባገነናዊ መዋቅር በአጭር ጊዜ ውስጥ ለማስወገድ የሚያደርጉትን ትግል ትክክለኛነት የሚያሳይ እንደሆነ ተገልጿል። በአማራ ክልል በተለያዩ ዞኖች ውስጥ በችግርና በከፋ ስቃይ ውስጥ የሚገኙ የሀገር ውስጥ ተፈናቃዮችን አሳዛኝ የኑሮ ሁኔታ አገዛዙ ለራሱ የፖለቲካ ስልጣን ማራዘሚያ ቁማር መጠቀሙ ታውቋል።
በሰሜን ሸዋ ዞን ደብረ ብርሃን ከተማ በሚገኙት የቻይና የወይን እሸትና ባቂሎ መጠለያ ጣቢያዎች ስር በተከፈቱ 21 የምርጫ ጣቢያዎች ተፈናቃዮች ለምርጫ ድራማው እንዲሰለፉ ተደርጓል። መሰረታዊ ሰብአዊ ፍላጎቶች በጎደሉበት መጠለያና የዕለት ምግብ ባልተሟላበት በዚህ አሳዛኝ ሁኔታ ውስጥ ዜጎችን አስገድዶ ለድምፅ አሰጣጥ ማሰለፍ የአገዛዙን ፍጹም የሞራል መውረድ የሚያሳይ ነው ተብሏል። ይህ እርምጃ አገዛዙ በክልሉ እያካሄደ ባለው አውዳሚ ጦርነት ምክንያት ቀያቸውን ጥለው የተሰደዱ ዜጎችን ስቃይ ከመቅረፍ ይልቅ የራሱን ስልጣን ህጋዊ ለማስመሰል ፈተው ሌላው የፕሮፓጋንዳ ዘመቻ መሆኑን የቅርብ ታዛቢዎች በማስረጃነት እያጋለጡት ይገኛል። በተመሳሳይ ሁኔታ በሰሜን ወሎ ዞን በሚገኘው የጃራ መጠለያ ጣቢያ ስር ባሉ 4 የምርጫ ጣቢያዎች ላይ ተፈናቃዮች የዚሁ ፖለቲካዊ ቁማር ሰለባ እንዲሆኑ ተደርጓል። ለዓመታት በአገዛዙ የተሳሳቱ ፖሊሲዎችና በግንባር ላይ በሚደረጉ ከባድ ውጊያዎች ሳቢያ ከቤት ንብረታቸው ተፈናቅለው ሜዳ ላይ የወደቁት እነዚህ ወገኖች አሁን የሚመረጠው አካል ወደ ቀድሞ ሰላማዊ ኑሯቸው የሚመልሳቸው መስሏቸው በከፍተኛ ተስፋ መቁረጥ ውስጥ ሆነው ድምፅ እንዲሰጡ ተገደዋል። ይሁን እንጂ አገዛዙ በክልሉ ውስጥ በፋኖ ኃይሎች እየደረሰበት ያለውን ወታደራዊ ሽንፈት ለመሸፈንና በዓለም አቀፉ ማህበረሰብ ፊት ተቀባይነት ለማግኘት ሲል የዜጎችን ስቃይ የፖለቲካ መጫወቻ አድርጎታል ተብሏል። በደቡብ ወሎ ዞን ደሴ ዙሪያ ወረዳ በገራዶ ቁጥር 1 የሀገር ውስጥ የተፈናቃዮች መጠለያ ጣቢያ ውስጥም የተከናወነው ይኸው ተግባር አገዛዙ ለህዝብ ስቃይ ቅንጣት ታህል ግድ እንደሌለውና ስልጣኑን ለማቆየት ማንኛውንም መንገድ እንደሚጠቀም ያሳያል። የዶቼ ቬለ የደሴው ዘጋቢ ባደረሰው ዘገባ መሰረት በሰሜን ሸዋ በደቡብና በሰሜን ወሎ ዞኖች ውስጥ በሚገኙ በ8 የሀገር ውስጥ መጠለያ ጣቢያዎች ስር ባሉ 30 የምርጫ ጣቢያዎች ላይ ተፈናቃዮች ድምፅ እንዲሰጡ ተደርጓል። ይህ በረሃብ ውስጥ ያሉ ወገኖችን የማስገደድ ስራ አገዛዙ በጦርነቱ ምክንያት በተቀሩት ሰፊ የክልሉ አካባቢዎች ምርጫ ማካሄድ ሙሉ በሙሉ ስለተሳነው የፈጠረው የይስሙላ ድራማ ነው። የፋኖ ኃይሎች የአገዛዙን ወታደራዊ መዋቅር በየግንባሩ እየሰበሩ ባሉበት በዚህ ወቅት በመጠለያ ጣቢያዎች ውስጥ መጠለያና ሰብአዊ እርዳታ የናፈቃቸውን ተፈናቃዮች ለምርጫ ማስገደድ ፍጹም ፍትሐዊነት የጎደለውና የተጭበረበረ ድርጊት መሆኑን የፖለቲካ ተንታኞች ይገልጻሉ። በአጠቃላይ ይህ የምርጫ ቅሌት አገዛዙ በህዝብ ላይ ያደረሰ ያለውን በደል በግልጽ የሚያጋልጥና የመጨረሻውን የፖለቲካ መፈረካከስ በተጨባጭ ያረጋገጠ ሆኗል ተብሏል። በኦሮሚያ ክልል አርሲ ዞን ውስጥ ንጹሃን ዜጎች ላይ እየተፈጸመ ያለውን ማንነት ተኮር ግድያና ማፈናቀል በመቃወም ለተጎጂዎች ድምጽ ለመሆን የሞከሩ የባህር ዳር ዩኒቨርሲቲ የዘንዘልማ ግቢ ተማሪዎች በአገዛዙ የፌዴራል ጸጥታ ኃይሎች በደረሰባቸው የኃይል እርምጃ ሰላማዊ ሰልፋቸውን ማካሄድ ሳይችሉ መቅረታቸው ታውቋል። ዛሬ ሰኔ 2 ቀን 2018 ዓ.ም ከስፍራው የተገኘው መረጃ እንደሚያመላክተው ተማሪዎቹ በአርሲ ዞን የተፈጸመውን ዘግናኝና ኢሰብአዊ ድርጊት አጥብቀው በመቃወም ለሟች ወገኖቻቸው አጋርነታቸውን ለመግለጽና የተቃውሞ ድምጻቸውን ለማሰማት ሰፊ ዝግጅት አድርገው ነበር። ይሁን እንጂ ተማሪዎቹ ሙሉ ዝግጅታቸውን አጠናቀው ከዩኒቨርሲቲው ግቢ ለመውጣት በዝግጅት ላይ ያሉ በግቢው ውስጥ ቀድመው ተሰማርተው የነበሩ የፌዴራል ፖሊስ አባላት መውጫ በሮች ላይ ከባድ ከበባ በማድረግ መንገዶችን በመዝጋት ተማሪዎቹን አስገድደው ከልክለዋል። ይህ በአገዛዙ ታጣቂዎች የተፈጸመው ህገወጥ ጣልቃ ገብነትና እገዳ በጽኑ የተቃወሙት የዘንዘልማ ግቢ ተማሪዎች ድርጊቱ ዲሞክራሲያዊና ሰብአዊ መብታቸውን ፍጹም በሆነ መልኩ የሚጋፋ መሆኑን በመግለጽ ጥያቄያቸውን ማሰማታቸውን ቀጥለው ነበር። ሆኖም ግን ሁኔታውን በቅርበት ከተከታተሉት የውስጥ ምንጮቻችን ለማረጋገጥ እንደቻልነው የአገዛዙ የፌዴራል ፖሊስ አባላት ይህንን ፍጹም ሰላማዊ የሆነ የተቃውሞ እንቅስቃሴ ለመበተን እጅግ አውዳሚና አስገዳጅ እርምጃዎችን ወስደዋል። በዚህም የተነሳ የተቃውሞ አስተባባሪዎች ናቸው ተብሎ የተለዩትና የህዝባቸው ስቃይ ያመማቸው እስከ 10 የሚደርሱ ወጣት ተማሪዎችን በኃይል ወታደራዊ መኪና ላይ በመጫን ወዳልታወቀ ስውር የስቃይ ስፍራ ይዘዋቸው መሄዳቸው ተረጋግጧል። በአሁኑ ሰዓት በባህር ዳር ዩኒቨርሲቲ የዘንዘልማ ግቢ ውስጥ ያለው አጠቃላይ ሁኔታ እጅግ ውጥረት የሰፈነበትና አስፈሪ መልክ የያዘ ሲሆን በግቢው ውስጥ የቀሩት ተማሪዎች በአገዛዙ ታጣቂዎች ታፍነው የተወሰዱት ጓደኞቻቸው በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ በመጠየቅ ላይ ይገኛሉ። ከስፍራው እንደተሰማው የአገዛዙ ወታደራዊና የጸጥታ ኃይሎች በዩኒቨርሲቲው ግቢ ውስጥ ያላቸውን እንቅስቃሴና ዝውውር በከፍተኛ ሁኔታ የጨመሩ ቢሆንም ተማሪዎቹ ግን ጥቃቱን ሳይፈሩ የአርሲውን ጭፍጨፋ የሚቃወመውን ድምጻቸውን በተለያዩ ስልቶች ማሰማታቸውን አላቆሙም። የዩኒቨርሲቲው አስተዳደር እስካሁን ድረስ በአገዛዙ ታጣቂዎች በተፈጸመው በዚህ ህገወጥ ወረራ ላይ ያለውን አቋም በግልጽ ባያስታውቅም የተማሪዎቹ ሰብአዊ መብትና የደህንነት ሁኔታ ግን ሙሉ በሙሉ አደጋ ላይ መውደቁንና አገዛዙ የትምህርት ተቋማትን ሳይቀር ወደ ጦርነትና ማፈኛ ካምፕነት እየቀየራቸው መሆኑን ታዛቢዎች በስፋት እየገለጹ ይገኛሉ። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት በክልል ውስጥ ያለውን ማንኛውንም አይነት የፖለቲካ ተቃውሞና የነጻ ሚዲያ እንቅስቃሴን በከባድ ሁኔታ ለመቅጣት የሚያስችል አዲስ ረቂቅ አዋጅ ማዘጋጀቱ ታወቀ።
ይፋ የሆኑ የህግ ሰነድ መረጃዎች እንደሚያመላክቱት ይህ ረቂቅ አዋጅ የክልሉን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውም ድርጊት፣ የሚዲያ ዘገባ ወይም ሰላማዊ የፖለቲካ ተቃውሞን በከባድ ወንጀል ፈርጆ እስከ ዕድሜ ልክ እስራት ሊያደርስ የሚችል ቅጣት ያስቀምጣል። ይህ የአዋጅ ዝግጅት በአገሪቱ ውስጥ ካለው ጠቅላላ የአምባገነን ስርዓት መዋቅር ጋር የሚመጋገብ ሲሆን አገዛዙና መሰል የክልል መስተዳደሮች የህዝብን የለውጥ ጥያቄና በጦርነት መባባስ ምክንያት የሚነሱ ተቃውሞዎችን በህግ ሽፋን ለማፈን የሚጠቀሙበት ሌላው አስገዳጅ ስልት መሆኑን የቅርብ የፖለቲካ ተንታኞች በስፋት እየገለጹት ይገኛሉ። ይህንን ረቂቅ አዋጅ እጅግ አደገኛና ወዛጋቢ ከሚያደርጉት ነጥቦች መካከል አንዱ እንደ አውሮፓውያን አቆጣጠር ከህዳር 3 ቀን 2020 ዓ.ም ማለትም በሰሜን ኢትዮጵያ ጦርነቱ ከተጀመረበት ዕለት ጀምሮ ወደ ኋላ ተመልሶ የተፈጸሙ ድርጊቶችን በወንጀል የሚያስጠይቅ መሆኑ ነው። በተጨማሪም አዋጁ በክልሉ ውስጥ ባሉ ነዋሪዎች ላይ ብቻ ሳይሆን ከክልሉ ድንበር ውጭ ባሉ የትግራይ ተወላጆች፣ በዲያስፖራ ማህበረሰብ፣ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና በነጻ የሚዲያ ተቋማት ላይም ጭምር ተፈጻሚ እንዲሆን መደንገጉ የህግ ባለሙያዎችን አስደምሟል። በአዋጁ አንቀጽ 17 መሰረት በማንኛውም የሚዲያ አውታር ወይም መንገድ ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም ወይም ወታደሮች ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት የሚደርስ ጽኑ እስራት የሚጠብቀው ሲሆን እንደ ጥፋቱ ክብደት ቅጣቱ እስከ 25 ዓመት ሊደርስ እንደሚችልና ይህም ለተቃውሞ የገንዘብና የሞራል ድጋፍ የሚሰጡ ቡድኖችን ሁሉ እንደሚያካትት በግልጽ ተቀምጧል። በአሁኑ ወቅት ይህ ረቂቅ አዋጅ የዜና አውታሮችን፣ ጋዜጠኞችንና የማህበራዊ ሚዲያ ገጾችን ለከፍተኛ ስጋት የዳረገ ሲሆን በአዋጁ ከተከለከሉ ድርጊቶች ውስጥ በአንዱ የተሳተፈ ድርጅት ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፈቃድ ስረዛና የንብረት ወረሳ እንደ ረዳት ቅጣት ተጥሎበታል። የህግ ተቺዎች አዋጁ የሀሳብን የመግለጽ ነጻነትን፣ የፕሬስ ነጻነትና የፖለቲካ ተቃውሞ ሙሉ በሙሉ ለማፈን የሚፈልግ ነው ሲሉ እየተከራከሩ ይገኛሉ። በተለይም የወንጀል ህጎችን ወደ ኋላ ተመልሶ እንዲሰሩ ማድረግና ከክልል ድንበር ውጪ የፍርድ ስልጣንን ማስፋት ከዓለም አቀፍ የሰብአዊ መብቶች ስምምነት ጋር ፍጹም የሚጋጭ ነው። ይህ ረቂቅ አዋጅ በክልሉ የፖለቲካ መሪዎች መካከል በተፈጠረ አለመግባባት በርካታ የሚዲያ ተቋማት ወደ አዲስ አበባ መቀየራቸውን ተከትሎ የመጣ ነው። የኬንያውያን ቀጣይነት ያለው ህዝባዊ እምቢተኝነት ከባድ የመንግስት ጭቆናን በመቋቋም ለመብታቸው መቆም ለሚፈልጉ ህዝቦች ትልቅ አርአያ መሆኑ ተዘገበ። በኬንያ ዋና ከተማ ናይሮቢ በሚገኘው የዱር እንስሳት ጥበቃ ብሔራዊ ፓርክ ውስጥ የመኪና ማቆሚያ ግንባታ ለማካሄድ የመንግስት ባለስልጣናት የወሰኑትን ውሳኔ በመቃወም የሀገሪቱ ዜጎች እጅግ አስከፊ የጸጥታ ኃይሎችን ጭቆና በመቋቋም በተከታታይ አደባባይ እየወጡ መብታቸውን በማስከበር ላይ ይገኛሉ። ዛሬ ሰኔ 2 ቀን 2018 ዓ.ም ይፋ የሆኑ ዓለም አቀፍ መረጃዎች እንደሚያረጋግጡት የኬንያ ዜጎችና የአካባቢ ጥበቃ ተሟጋቾች የሀገሪቱን መንግስትን የተሳሳተ ፖሊሲ ለመግታት ያሳዩት ተከታታይ ሰላማዊ ተቃውሞ እንቅስቃሴ በአሁኑ ወቅት በአምባገነን አገዛዞች ስር ሆነው ለሰብአዊ መብታቸውና ለህልውናቸው ለሚታገሉ ህዝቦች ሁሉ ትልቅ የአርአያነት ብርታት ማሳያ ሆኗል። የሀገሪቱ የህግ አስከባሪ አካላት ተቃውሟቸውን በሰላማዊ መንገድ ለመግለጽ በወጡት ንጹሐን ዜጎች ላይ አስለቃሽ ጭስ በመተኮስ በማሰርና የኃይል እርምጃ በመውሰድ ሰልፉን ለመበተን ቢሞክሩም የህዝቡ ጽናትና ቁርጠኝነት ግን ከመቼውም ጊዜ በላይ ጠንክሮ ታይቷል። ለዚህ ታላቅ ህዝባዊ ቁጣና ቀጣይነት ያለው ተቃውሞ ዋናው ምክንያት ከ1000 በላይ ለሚሆኑ ተሽከርካሪዎች የሚሆን የመኪና መቆሚያና ሌሎች ተያያዥ ግንባታዎችን በናይሮቢ ብሔራዊ ፓርክ ክልል ውስጥ ለማካሄድ በመታቀዱ ነው። በዚህ መብትንና ተፈጥሮን ለማስከበር በተደረገው ሰልፍ ላይ የሀገሪቱ የቀድሞ የጠቅላይ ፍርድ ቤት ዋና ዳኛ ዴቪድ ማራጋንን ጨምሮ ቢያንስ 9 ታዋቂ ሰዎች በመንግስት ፖሊሲ በቁጥጥር ስር መዋላቸውን ሮይተርስ ዘግቧል። የቀድሞው ዋና ዳኛ በቁጥጥር ስር የዋሉት በፓርኩ ዋና መግቢያ አቅራቢያ በሚገኝ መንገድ ላይ ቁጭ ብለው ሰላማዊ ተቃውሟቸውን በጽናት በመግለጽ ላይ ያሉ ሲሆን ይህም ዜጎች ምንም አይነት ከባድ ጭቆናና እስራት ሳይበግራቸው መብታቸውን ለማስከበር እስከ መጨረሻው መቆም እንደሚችሉ ያሳየ በተግባር የተደገፈ ትልቅ ምስክር ሆኗል። ከቆይታ በኋላ የተለቀቁት ዳኛው የሀገሪቱ የተፈጥሮ ቅርስ ያለ ህዝብ ተሳትፎ በባለስልጣናት ስግብግብነት እንዳይጠፋ ጥበቃ ሊደረግለት እንደሚገባ በቆራጥነት በመግለጽ የህዝባቸውን ትግል አጠናክረዋል። ተቃዋሚዎቹ ተፈጥሮ ባዶ መሬት አይደለም የሚሉ መፈክሮችን በመያዝ የመንግስት የልማት ፕሮጀክቶች ያለ ህዝብ ይሁንታና ተሳትፎ የሚከናወኑ ከሆነ ህዝባዊ ተቃውሞ እንደማይቆም በተከታታይ ወታደራዊ ከበባዎች ውስጥ ሆነው አስመስክረዋል። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሚቀጥለው የዜና ወጃችን እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።